ስትመከሪ አልሰማ ብለሽ ይኸው ጉዳ መጣሽ። ሴት ያመጣው ጣጣ እኮ አይጣልባችሁ። እኔም ሴት ነኝ ግን አይጣልባችሁ። እውነት እንደዛ ስትለመን እምቢ ያለችው ኤልሳ እንግዲህ ዛሬ ደግሞ መዘዙ ትልቅ ሆኖ እንደገና ረዥም ስራ ሆኖ ለልዑሌ ጫና እንደገና ድጋሚ ማለት ነው። ያኔ በሰዓቱ እሺ ብትል ኖሮ ይሄኔ ልዑሌም አንድ ከሷ ጋርና ከሷ ጋር ብቻ ነው። ይሄኔ ዛሬ ኢቭን ራሱ እናትየዋ ትገኝ ነበረ በሰዓቱ። ምክንያቱም በዛን ሰዓት እሷ ወደ ጥላት ጎን ባትሆን ማለት ነው። እና ይኸው ዛሬ የሆኑ ጥላት ደግሞ እነሱን ጭራሱኑ ዘራቸው ማየት ስለማይፈልግ እዩ የእሷንም ልጅ እንግዲህ ድጋሚ እንትን አለ። ግን ልጁ የእሱ ቢሆን ኖሮ እንትን አይልም ነበር። እሷን ለሌላ ሰው መጮቻ አያደርጋትም። መቼም ወንድ ልጅ ሆኖ እሱ እንትን ያለውን ለሌላ ሰው ይሰጣል ብዬ አላስብም። ለሌላ ሰው አሳልፎ ሚስቱን ይሰጣል ብዬ አላስብም። እሱ አብሮ እያለ ማለት ነው። ግን ይሄ እርግጠኛ ነኝ እኔ ምኑም የእሱ ልጅ አይመስልም፣ የአቶ ኤፍሬም ልጅ አይመስልም። እንደ ሁኔታውን እንደተረዳ ነው ከሆነ ማለት ነው። ግን ኤልስዬ ደግሞ ሁለተኛ ሞት፣ ሶስተኛ ሞት በሉት። ሶስተኛው ግን ይከብዳል። ልዑሌን እናት የሆነ ሩህሩህ ልጅ ወንድ ባል ምን ነው ይሄ ባል ነው እንዴ? እሱም በማጣቷ እውነት የራሱ ጸጸት ነው። የእግር እሳት ነው የሚሆነው፣ የእግር እሳት። ምክንያቱም አስባችሁታል? አንድ ወንድ ልጅ በድላችሁት ዋጋ አስከፍላችሁት ሰርጉ ሲደርስ ጥላችሁት ሄዳችሁ ዛሬ ከጎናችሁ ቆሞ አይዟችሁ ሲላችሁ ያ ሰው ምን ያህል አይምሮ ቀውስ እንዳለ ምን ያህል አይምሮ በሽታ እንደሆነ እንጂ አላውቅም። እኔ እንደማስበው ማለት ነው። ምክንያቱም የጎዳችሁት ሰው መጥቶ ከጎናችሁ ሲሆን በጣም ነው ጭራሱን ጉዳት ነው፣ ሌላ ጉዳት ነው። እና ከልጇን መጥፋት ከእሷ ጎዳና ላይ መውጣትም ከእናቷ ሞት በጣም የእግር እሳት የሚሆንባት ልዑሌን በማጣቷ ነው ብዬ አስባለሁ። እና ሲቀጥል ደግሞ ለሌላ ሰው አሳልፎ ሰጥቷት በፍጹም ልጁ ደግሞ የኤፍሬም ይሆናል ብዬ አላስብም። ምክንያቱም እንደ ሰረዳ ነው እንዳየ ነው ማለት ነው። እና ውድ ቤተሰቦቼ ምን ልላችሁ ነው፣ ልዑሌም ተው አታገናኝ ከእናት ጋር ተው ስንለው እንግዲህ አገናኝቷል። ከእናቱ ጋር መገናኘቱ ጥሩ ነው፣ ግን ምርቃቱ እንዴት እንደሚያስቀና እውነት እኔ እግዚአብሔር ነው የምላችሁ። በተለይ እናትየዋ ስትመርቅ እሱም ደግሞ በስተመጨረሻ ሲመርቅ ደግሞ የእናቱ ልጅ አይደል እንዴ? እውነት ምርቃት ምናምን እና ምርቃታቸው በጣም ደስ ይላል። በቃ የሆነ ደስ የሚል ከአንጀት ያለ ምርቃት ነው። እሱም የእናቱ ተጋብቶበት እሱም ሲመርቃት ነበርና አስባችሁታል? የጎዳችሁት ሰው ጥላችሁት ሄዳችሁት ሰው ከጎናችሁ ሆኖ የእናንተን ጥሩ ምኞት የእናንተን በቃ የወደፊት ህይወታችሁ እንዲስተካከል ሲመኝላችሁ በጣም ነው ውስጥ የሚነካውና ልዑል እግዚአብሔር አምላክ እድሜ ጤና ይስጥ፣ እናትህን የሚያኑርልሽ ዓመት ያኑር ለማለት እወዳለሁ። ኤልስዬንም እግዚአብሔር ያጽናሽ፣ ያበርታሽ፣ ልቦናሽ እንግዲህ ከንጹሐን ጋር ይሁን። ያንን ነው ማለት እንፈልገው። ምክንያቱም አሁን ከልዑሌ ጋር ኤልሳ መቀራረቧን ሲያይ ይሄ ደግሞ የህግ ሚስቴን ወሰዳት ብሎ እንደገና ሌላ ጦስ ነው ይዛ የምትመጣው እና በሩቁ ብትሆን ደስ ይላል። ምክንያቱም ጦሱ አይለቅም። ሴት ያመጣው መዘዝ አይጣልባችሁ እና ጦሱ ስለማይለቅ አሁን እንደውም ሰበብ ነው የሚሆኑ ለሱ። እንዴት ይወስድብኛል ሚስቴን ወስዶ ነው ምናምን የለም። መቼም ጠላት ያው ነገር ነው የሚጎነጉ ነው። ስለዚህ ያ ነገር ስለሚመጣ በሩቁ ብትሆን ደስ ይላል። ያንን ለማለት ተወዳለሁኝ። በተረፈ ውድ ቤተሰቦቼ የልዑሌ እንግዲህ እኛም ሰርጉን ለመብላት ያብቃን። ልክ ነው የተወራ ነገር አይሰራም። አታውሩ፣ እውነቴን ነው ማርያምን አይሰራም። እውነታቸውን ነው። ምክንያቱም እኔ ብዙ ጊዜ ማለት ነው ከ4 ወር ከ5 ወር በኋላ እሄዳለሁ ልና እውነት ይቅርታ አድርጉልኝና በቃ እቀራለሁ። እሄዳለሁ ልና ከጓደኛዬ ጋር ልሄድ እኮ ነው ምናምን ልና በቃ እቀራለሁ። እና አፍ የገባ ነገር እውነት ለመናገር በፍጹም
እኔ ብዙ ስሰማይ ምንድን ነው ነበርና የተወራ ነገር ስለማይሰራ እውነት ነው አታውሩት። አንደኛም ጥላት መጥራት ነው፣ ጥሩ አይመጣም። ሁለተኛ ደግሞ ይሆናል አይሆንም ለማለት ሳይሆን ይሆናል፣ ግን ሞር ደግሞ ጥላት እናንተ በጣም ጥላት ስለሚከታተላቸው ለጥላት እንትን አትበሉ ለማለት እወዳለሁ። ግን በጣም ነው ደስ ያለኝ። እንግዲህ ሰርግህን ለመብላት ያውቃን በስልካችንም ቢሆን ማለት ነው ሎሌ እውነት በጣም ደስ ይላል። እና አሁንም በድጋሚ ማለት እንፈልገው ኤልሲዬን በሩቁ አድርጋት፣ በሩቁ ምክንያቱም ይመጣል በእሷ አታኮ ደግሞ መምጣት ስለማይቀር ራቅ ትበል። ለአባቷ ራሱ አሁን አደጋ አለው። ምክንያቱም ሰውየው እንዳለ ማጥፋት ነው የሚፈልገው፣ እንዳለ በቃ ምንም ድምጻቸው መስማት አይፈልግም። ምክንያቱም አንድ ሰው ካለ ያው ገንዘብ የንብረትን መጠየቁ ስለማይቀር ማንንም ሰው ለማስቀረት ስለማይፈልግ ማለት ነው። በአሁኑ ሰዓት እንግዲህ እምዬ ድሃዬ ድሆች ናቸው ዛሬ ሰላም እንቅልፍ የሚተኙት ድሃዎች ናቸው በሰላም ወጥተው የሚገቡት። እና አለኝ ማለት በአሁኑ ሰዓት ከንቱ ነው። ጤንነት ብቻ ነው በአሁኑ ሰዓት የሚለመነው። ምክንያቱም ትንሽ ያለው ሰው ወይ ሲዘረፍ ሲወሰድበት የሆነ ነገር ሲደረግ በቤተሰቦች የሆነ ነገር ሲደርስበት ነው እና የምናየው። ፈጣሪ አምላክ ጤናችንን ብቻ ስጠን ማለት እወዳለሁ። ሉልዬ እግዚአብሔር አምላክ ጥበቡን አሁንም አብዝቶ ብዝት አድርጎ ይስጥህ፣ እናትክንም ሺህ ዓመት ያኑርልን ለማለት ነው። በተረፈ ውድ ቤተሰቦቼ እንደኔ ደስ ያላችሁ እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። በተረፈ መልካሙን ልኝ በስደት ምንም አይንካችሁ።